የኔ እህት ሰላም ላንቺ ይሁን። የኔ ችግር ከአንድ ጊዜ በላይ ማድረግ እየፈለግኩኝ ብልቴ ደግሞ አይቆምልኝም። አመሰግናለሁ። ሁለተኛ ዙር ዝግጁነት ማጣት አብዛኛው ጊዜ ስነልቦናዊ የሆኑ ነገሮች ናቸው። አብዛኛዎቹ ስነልቦናዊ ነው ብለን የምንላቸው በተለይ ደግሞ ግንኙነት ፍላጎታቸው በአጠቃላይ በጣም አነስተኛ የሆኑ ወንዶች የተለያዩ አይነት የስንፈተ ወሲቦች ኖሮባቸው ግንኙነት ያላቸው ሞራል በጣም እየቀነሰ ከሆነ በስራና በሌሎች ምክንያት ጭንቀትና ድካም ካለባቸው ብዙ ጊዜ ለሁለተኛ ዙር ግንኙነት በጣም አቅም ሊያጡ ይችላሉ። በዛ ላይ ደግሞ ማለት ነው እድሜያችሁ በጣም ከፍ ባለ ቁጥር ለሁለተኛ ዙር ዝግጁ የምትሆኑበት ሰዓት በጣም እየረዘመ ነው የሚሄደው። ብልታችሁ ጠዋት እየቆመ ከሆነና ለመጀመሪያ ዙር ግትር ብሎ ቆሞ ማያስቸግር ከሆነ ስነልቦናዊ የሆኑ ነገሮች ናቸው ማለት ነው። ግን ጠዋት ማይቆም ከሆነ ወይም ለመጀመሪያ ዙር ግንኙነት ቆሞ መሀል ላይ የሚልፈሰፈስ ከሆነ ወይ ጭራሽ ማይቆም ከሆነ ወይም ሲቆም ልፍስፍስ ሆኖ የሚቆም ከሆነ የዛኔ የደም ስር ችግሮች ሊኖሩ ይችላሉ፣ ሆርሞን ችግሮች ሊኖሩ ይችላሉ፣ ነርቭና ጡንቻ ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ ቼክ መደረግ ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ። አልጋ ላይ ያለ ጉብዝና ከአልጋ በፊት ነው የሚጀመረው። ግንኙነት ከመጀመራችሁ በፊት ያለው ድባብ፣ ያላችሁ የስነ ልቦናዊ ዝግጁነት፣ ያላችሁ ደስታ፣ እረፍት፣ ሰላም በጣም ብዙ ነገሮችን ይወስነዋል። 60% የሚሆኑ ስንፈተ ወሲቦች ስነ ልቦናዊ ናቸው። ስነ ልቦናዊ የሆኑ ስንፈተ ወሲቦችን እንዴት ነው ማወቅ ያለብን ብላችሁ የምታስቡ ከሆነ መጣ ሂደት ብልጭ ድርግም ይላል። ሰላም ስትሆኑ ጭንቀት ሳይኖርባችሁ በትዳራችሁ በጣም ደስተኛ የሆናችሁበት ወይም ጭቅጭቅ ባልበዛበት ጊዜ ብልታችሁ ይቆማል። ሰዓታችሁን ጠብቃችሁ ትጨርሳላችሁ። ለሁለተኛ ዙር ዝግጁ ትሆናላችሁ እና ፐርፌክት የሆነ አይነት ግንኙነት ይኖራል። ግን የሆነ ነገሮች ሹክ ሲላችሁ፣ ጭቅጭቅ ሲፈጠር፣ በስራና በሌሎች ምክንያት ጭንቀት ሲፈጠርባችሁ የዛኔ ብልታችሁ ሊፈሰፈስ ይችላል። ቶሎ ልትጨርሱ ትችላላችሁ። ስለዚህ አካላዊ የሆኑ የብልት አለመቆም ችግርም ሆነ ቶሎ መጨረስ የምንለው ያ ነገር ተደጋግሞ 80% የሚሆኑ የግንኙነታችሁን የሚይዝ ከሆነ 6 ወርና ከዛ በላይ ከቆመና ለብልት አለመቆም ችግር ደግሞ በጣም ወሳኝ የሆነው ጠዋት የማይቆም ከሆነ የዛኔ አካላዊ የሆኑ ነገሮች ሊኖሩ ይችላሉ። ሆርሞን ላይ፣ ነርቭ ላይ፣ ደም ስር ላይ፣ ጡንቻ ላይ ያሉ ችግሮች ሊኖሩ ይችላሉ። እነሱን እንዳግባብነታቸው ሕክምና ልንሰጣችሁ እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሪ ሁል ጊዜ ክፍት ነው። የመጀመሪያ ዙር ልክ እንደጨረሳችሁ እንቅልፍ ይላችኋል። ልክ የዘር ፈሳሽ እንደፈሰሰ የሚለቀቁ ሁለት ሆርሞኖች አሉ፣ ፕሮላክቲን እና ኦክሲቶሲን የሚባሉ ሆርሞኖች። እነዚህ ሆርሞኖች 3 ነገር ያደርጋሉ። አንደኛ ስትረሳችሁ ዝቅ እንዲል ያደርጋል። ሁለተኛ እንቅልፍ እንዲላችሁ ያደርጋል። ሶስተኛ ደግሞ የእርካታ ወይም የሳቲስፋክሽን ስሜት ይሰጣችኋል ማለት ነው። ይህ ነገር ግን ለረጅም ጊዜ አይቆይም። ሆርሞኖቹ ሲለቀቁ ብልታችሁ ይልፈሰፈሳል። ከዛ በኋላ ሆርሞኖቹ ተመልሰው ሲወርዱ ደግሞ ብልታችሁ መልሶ ይዘጋጃል ማለት ነው። የብዙ ወንዶች ችግር ይህ ሰዓቱ ከፍ ብሎ ዝቅ ስቲል ድረስ ያለውን ሰዓት የግንኙነት ድባቡን በማስቀጠል ላይ አይደለም የሚቆዩት። ለሁለተኛ ዙር ዝግጁነት አጣው ከማለታችሁ በፊት ሆርሞናችሁ ሲለቀቅ ያላችሁን ሪያክሽን በተቻለ መጠን መገደብ አለባችሁ። እንቅልፍ ቢላችሁም ተገልብጣችሁ መተኛት ሳይሆን አካባቢያችሁ ላይ ያለው ከባለቤታችሁ ጋር ያለውን የግንኙነት ድባብ ማስቀጠል አለባችሁ። ከዛ በኋላ ብልታችሁ ተመልሶ ዝግጁ እስኪሆን ድረስ መጠበቅ ማለት ነው። በእድሜያችሁ ሰዓታችሁ በጣም ረጅም ከመሰላችሁ ወይም ደግሞ ለሁለተኛ ዙር ጭራሽ ዝግጁነት ከሌላችሁ ሆርሞን ላይ፣ ደም ስር ላይ፣ ሳይኮሎጂ ላይ እና ነርቭ ላይ ያሉ ችግሮች ሊሆኑ ይችላሉ። መታችሁ ቼክ ማድረግ ትችላላችሁ። ማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ባይ ባይ። ሰላም፣ እንዴት ናችሁ? ከግንኙነት በኋላ ወዲያውኑ ማድረግ ያለብን 3 ወሳኝ ነገሮችን አብረን እናያለን። ከዛ በፊት ግን ፎሎ እና ሼር በማድረግ ትጀምሩልኛላችሁ ቤተሰብ ካልሆናችሁ። አንደኛው ሽንት መሽናት፣ ወዲያውኑ ዩሪኔት ማድረግ ወይም ደግሞ ጥቅሙ ምንድነው? ኢፍ ባክቴሪያ እንኳን ካለ ያንን ፍላሽ አውት ለማድረግ ይጠቅመናል ሽንት መሽናት። ሌላው ደግሞ ውሃ በደንብ መጠጣት። በተለይ የሽንት ቧንቧ የሚደጋገምብን አይነት ከሆነ ውሃ በደንብ መጠጣት ያስፈልጋል። ሌላው ደግሞ ሻወር መውሰድ፣ በተለይ ፕራይቬት ፓርት ሴቶች ከሆናችሁ ሪፕሮዳክቲቭ አካባቢ ኦር ፕራይቬት ፓርታችሁን ሶሪቲ ሳይ በደንብ መታጠብ ያስፈልጋል። ኦንሊ በውሃ ብቻ ማለት ነው ልንታጠብ የሚገባው። ሳሙና ሊነካን አይገባም። ስላይትሊ አሲዲክ ነው። አራውንድ ወደ 4.5 4.3 አካባቢ ነው። በሪፕሮዳክቲቭ ኤጅ ላይ አለች ለተባለች ሴት እስከ 4.3 ድረስ ከ3.8 እስከ 4.3 ድረስ ይደርሳል አሲዲቲው ማለት ነው። እሱ በጣም ይፈለጋል። ጥቅሙ ምንድነው? አንደኛ ኢንፌክሽን እንዳይፈጠር ፕሮቴክት ያደርጋል። አንደኛ ሁለተኛ ኢስት ኢንፌክሽን እንዳይፈጠር ባክቴሪያል ቫጂኖሲስ የሚባል አለ፣ እሱም እንዳይፈጠር ያደርጋል።
ከፎሬን ነገሮች ፕሮቴክት ያደርግልናል። አሲዲቲው ባይ ኔቸር ይፈልጋል። ሌላው ደግሞ ምንድነው አፋችንን በደንብ መግሞጥሞጥና ማጽዳት ያስፈልጋል። በሌላ ቪዲዮ ታገኙኛላችሁ። ደህና ዋሉ።